በቃ ልጅ ሊኖርህ ነው አይደል? ሃይሚ በእናትሽ እንደዚህ አትሁኝ በእናትሽ። ማሚ ከዚህ በኋላሽ እንዴት ነው ማምን አልወዳትም እንኳን ብትለኝ እንዴት ነው ማምን ነበር ልጅ ለኔ ላሳድግልህ ይቻላልናት ልሆንልህ በቃ የራስህን ህይወት ኑር ከዚህ በኋላ ተወኝ። ምን ማለት ነው ሃይሚ? እኔ አንቺ ማጣት አልፈልግም፣ ከአንቺ ጋር መለየት አልፈልግም። እና ከዚህ በኋላ እኔ እናንተ የሚባል ነገር ምን ማለት ነው? የራስህን ህይወት ኑር ማለት ምን ማለት ነው? አንተ እኮ ልጅ ሊኖርህ ነው ከዚህ በኋላ። መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬን አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰቦቻችን እንዴት ናችሁልን? በጣም ኤክሳይትድ ስለሆነን ነው እንግዲህ ፈጠንጠን ብለን የወጣ ነው። ሃይሚ ድንገት ስትነቃብን ይህን ነገር ያው እናንተ ማወቅ ስላለባችሁ እናንተ ነገሮችን ማየት ስላለባችሁ ሁሉም ነገር ለዛ ነው እኔና ፍፄ ነበርን ውስጥ የነበር ነው። ነጋሽ ምናምንም እዚህ ነበሩ። ወጥተው ነው ተመልሰው ወደ ቤት ሄደው ነው ማለት ነው ምግብ ምናምን ሊያመጡልን። ከዛ በተጨማሪ ብሩኬንም እኔ ብለው አልሰማ ብሎኝ ፍፄ እኔ ተተካላለሁኝ ልብስ ቀይረና ብሎት ብሩኬንም ባስወጣው ሰዓት ድንገት ሃይሚ ነቃችና እኔና ፍፄ ደግሞ የምናደርገው ግራ ሲገባን ያው እናንተ ማወቅ ስላለባችሁ ስሜታችንን ለዛ ነው የመጣ ነው። ፍፄ የምትላቸው ነገር አለ? ብዙ የተጨነቁ ቤተሰቦች አሉና ለዛ ነው ያው ብዙ ሲደውሉኝ ነበረ ምናምን እና ያው አሁን አሪፍ ላይ ናት፣ ነቅታለች። ትንሽ ነገር ነበረ ያው ብቻ ግን ያስደነግጥ ነበረ። ቡቡም ደውለንለታል፣ ይመጣል፣ እየመጣ ነው። እስኪመጣ ገብተን እናሳያቸው። ተወዛገብኩኝ። ፈሳሽን አምስታት ፈሳሽ ነገር ትፈልጋለች? ሜሪንዳ ምግብ አይነት ለምን ፊልም ሄዶ ነው እዚሁ ነው አለ ሰው ሊቀየር ሄዶ ነው። ጁስ ነገር ጠጫኝ ሄሎ ብሩኬ ሜሪንዳ ማለት ተረጋግሽ ተረጋጊ ደህና አይደለሁም፣ ምንም ደህና አይደለሁም። እሺ ተረጋጊ። አታልቅሽ። ለምን ደሞ ታለቅሻው? ነቃሻል ነኝ ፍቅሬን ጥሩልኝ። ብዙ የማወራው ነገር አለ። እንግዲህ ምንድን ነው ያስተክልኝ? ደህና ነሽ? ምንድን ነው የሚያስለቅስሽ? እንዴት እንደዚህ ታደርጋለህ? ወይስ ተረጋጊ፣ እሱ እናወራበታለን እኮ። እኔ ምንም መረጋጋት አልችልም። እንዴት እኔ ላይ እንደዚህ ታደርጋለህ? ቆይ አንተ ስሚኛ፣ እሱን በኋላ እናወራለን። ደህና ነሽ? አሁን ምን እየተሰማሽ ነው? ምን እየተሰማኝ ነው? ሃይሚ እሺ፣ ለምን ታለቅሻለሽ? አታልቅሽ ማሚ፣ አታልቅሽ። ልጅቷ የተናገረችው ነገር እውነት ነው? እሱን በኋላ እናወራበታለን። አሁን ቦታው ነው። በኋላ እናወራም። ንገረኝ። ቦታው አይደለም እኮ። ሁሉንም ነገር ማወቅ እፈልጋለሁ። ንገረኝ።
ቦታው አይደለም ሀይሚዬ። ለምን ንገረኝ እያልኩ ነው ብሩኬ። እውነት ነው እኮ። ቅድሚያ ተረጋጊ አንቺ። ሀይሚ ተረጋጊ። እሺ በላሽ ምግብ? አሁን አይነቃችሁ? ምንም አልበላችም ነው ሀይሚ። ብሩኬ ይስተሽል ብሩኬ። እውነቱን ማወቅ እፈልጋለሁ። እውነቷን ነው ልጅ ታውቃችሁ ነገር። እኔ የማውቀው ነገር የለም። እሱን እኮ ነው ያስረዳሻለሁ። እሺ እኔ ያስረዳሻለሁ። እሺ አታልቅሽ። እሺ ለምን ታለቅሻለሽ? ቅመሜ ነይ እስቲ ነይ ቅመሜ። ሀይሚ አታልቅሽ። ለምንድን ነው የምታለቅሽው? እግዚአብሔር ተወኝ በቃ እስቲ በእናትሽ አታልቅሽ። ምን አለ ዶክተሩ? ቅመሜ ሀይሚዬ ስሚኝ፣ ቅመሜ ስሚኝ። ኧረ በእግዚአብሔር እኔ እርግጠኛ ባልሆንሽበት ነገር እንደዚህ አታልቅሽ በእናትሽ። ዋናው አንቺ ጤና እኮ ነው። ሁሉም ነገር እኮ ይደርሳል። ነይስ ቀና ማለታችን ቀና በስቲ አታልቅሽ እስቲ በእናትሽ። ለምንድን ነው እንደዚህ የምትሆኚው? በቃ ልጅ ሊኖርህ ነው አይደል? ሀይሚ የኔ አይደለም። እኔ እኮ ምንም የማውቀው ነገር የለም። እኔ እርግጠኛ አይደለሁም። ተጠራጥረኸዋል ራስህ። ቅመሜ እኔ ምንም እርግጠኛ አይደለሁም። ተጠራጥረኸዋል። እሺ ለምን እንደዚህ ትሆኛለሽ? ተረጋግተሽ አናወራ? ሀይሚ በእናትሽ እንደዚህ አትሁኝ በእናትሽ። ቅመሜ ተኝ በቃ ተኝ። ችግር የለም ቅመሜ ስሚኝ። ለምን እንደዚህ ትሆኛለሽ? ደስተሽ ጁስ ተጫለሽ? ኧረ በእናትሽ እንደዚህ አትሁኝ። ደስተሽ ነያተቲ እስካሁን ምንም እኮ አልቀመሽም። እሱ ልቤን ይጠግነዋል። ንገረኝ፣ እሱ ልቤን ይጠግነዋል። ሀይሚዬ በእናትሽ እንደዚህ አትሁኝ። በእግዚአብሔር ተረጋግተን አናወራ? ሀይሚዬ ባልነቃ ይሻለኝ ነበር። ስሚኛ እኔን አታምኚኝም? ሀይሚ አታልቅሽ እሺ። ቅመሜ እኔን አታምኚኝም? ሀይሚ እኔን አታምኚኝም? ምን ዋጋ አለው? አታምኚኝም? እኔ ምን ዋጋ አለው? ምንም ዋጋ የለውም እኮ። ታዲያ ሁሉንም ነገር እናስተካክላለን እኮ። እናስተካክለው። ሀይሚ በእናትሽ አታልቅሽ። በእናትሽ ለምን ታለቅሻለሽ? ለምን እንደዚህ ትሆኛለሽ? በጣም ስለከፋኝ እኮ እኔን ይክፋኝሽ። ይቅርታ በቃ እናስተካክለዋለን ሁሉንም ነገር። አታልቅሽ በእናትሽ። እናስተካክለዋለን ሁሉንም ነገር። ነው የሚስተካከለው። ሁሉንም እናስተካክለዋለን የተፈጠረውን። ሀይሚ ያውቃ ነው የሚሆነው። በእናትሽ ራስሽን አትጉጂ። ስሚኝ፣ ራስን ተጠራጥረዋል እኮ። መጠራጠር አይደለም እኮ ቅመሜ። አሰብኩኝ በቃ አውቃ ነው ብዬ እኮ አሰብኩኝ። መጠራጠር እኮ አይደለም። እኔ ደንግጫለሁ እኮ። ሀይሚዬ ስሚኛ፣ ለምን እንደዚህ ትሆኛለሽ? አታልቅሽ በእናትሽ። ይስተካከላል እኮ ሁሉም ነገር። ነይ በያን ጠጪ ነይ። እኔ አልፈልግም። ነይ ትጎጃለሽ እኮ። አሁን በግሉኮስ ብቻ እኮ ነው ያለሽው። በግሉኮስ ብቻ እኮ ነው ያለሽው። ቅመሚ ሀይሚዬ ስሚኛ፣ በግሉኮስ ብቻ እኮ ነው ያለሽው። በግሉኮስ ብቻ እኮ ነው ያለሽው። ቅመሚ ሁሉንም ነገር እናስተካክላለን። እንደዚህ ራስሽን አትጉጂ። ምንድን ነው የምታስተካክለው? ንገረኝ። ከዚህ በኋላ ምንድን ነው የምታስተካክለው? እኮ እሺ አታልቅሽ በእናትሽ። ሁሉንም ነገር ነው የምናስተካክለው። መጥቼ ነበር ስትላት ነበር አይደል? እኮ የመጣሁት እኮ የዛኔ ጣልተን ነበር አይደል? እኮ ተጣልተን ከፍቶኝ ነው የመጣሁት። አንቺ አንተን ከልቼዋለሁ ብሩኬ። ከፍቶኝ እኮ ነው ሀይሚ። ምንም ነገር እኮ እርግጥ አይደለም። እኔ ሲከፋኝ ማን ጋር ሄጄ እደበቃለሁ? ብቻዬን አንዴ የምሆነው እኮ ቅመሜ። እኔም እኮ ከፍቶኝ ነው ወደዚህ ሀገር የመጣሁት። ከአንቺ ጋር መጣላት መጨቃጨቅ አልፈልግም እኮ ነው። ወጥመድ ውስጥ እንደምትገባት አላወቅም።
እኔ እኮ ካንቺ ጋር መጣላት ምናምን ስለሚያስጠላኝ እኮ ነው መጨቃጨቅ። እሺ አትንከሽ በእናትሽ። ከዚህ በላይ በቃ ተሳዝነኝ ተወኝ። ቅመምዬ ተይ በእናትሽ። ሁሉንም ነገር እኮ እናረጋግጣለን። ምንድን ነው የሚረጋገጥ? ሁሉንም ነገር የኔ አይደለም የኔ ልጅ አይደለም። ግን እኮ አግኝተሃታል ቅመሜ። እኔ አንቺ ማጣት አልፈልግም። አግኝተሃታል ብሩኬ። አግኝተሃታል እኮ ግን አይደል እንዴ? እሺ አሁን ድራችን አትጂ። አሁን ሰዓት እኮ አይደለም ይሄን ነገር የምናወራበት አይደል? ቅመሜ ስሚኝ፣ እኔ አንቺ ማጣት አልፈልግም። በእናትሽ እንደዚህ አትሁን። ሁሉንም ነገር እናስተካክላለን። ቅመሜ ስሚኝ በእናትሽ። እኔ አልተውሽም ብቻሽን አታልቅሽ። እሺ በእናትሽ ሃይሚ፣ እሺ አታልቅሽ፣ በእግዚአብሔር አታልቅሽ። እሺ ተረጋጊ። እሺ ድጋሚ እንዳያምሽ በእናትሽ ሃይሚ። ተወኝ በኔ ባለቀ ይሻለኝ ነበር። አሪፍ ቅመሜ ተይ እንዳይባል። ቅመሜ ስሚኝ እንደዚህ አይባልም። ሁሉንም ነገር እናስተካክላለን። እኔ ልክ ያልሆነ እንዳለ የተዘበራረቀ ነገር ነው። እኔን አታምኚኝም? እሺ እኔን አታምኚኝም? ሁልጊዜ እኔን አታምኚኝም አይደለም? አቅመም አምኜህማ ነው እዚህ ድረስ የደረስኩት አይደል እንዴ? ልጁ እኔ እርግጠኛ የኔ አይደለም ልጁ። ሃይሚ የኔ አይደለም ልጁ። በቃ ስለሱ አናወራ። እኔ ዋናው እንጂ ጤና እኮ ነው። ቅመሜ ተረጋጊ። ልጁ ያንተ ሆነም ያንተ አልሆነም። ከኔ ጋር ተጣልተህ እሷን አግኝተሃታል። ገባህ አይደል? ቅመሜ ከፍቶኝ ነው እዚህ ሀገር የመጣሁት። ከአንቺ ጋር የሚያስጠላ ጽሁፍ ነበር። ከአንቺ ጋር እኔ ሲከፋኝ ማለት ነው። እኔና አንቺ አንድ ባንሆንስ? እኔ ከአንቺ ጋር እዛ መሰዳደብ አልፈልግም ነበር ነው። ቅመሜ ጥሩ ነገር ላይ እኮ አልነበረንም አይደል? እንደዛ ነው አይደለ? ትንሽ ሰላም እንዳገኝ ብዬ እኮ ነበር የመጣሁት። እሺ እሷ ጋር መደበቁ ለምን አስፈለገ? እኔ እሷ ጋር ነበር የመጣሁት። በቃ አንተ ሁልጊዜ በቃ የሆነ ነገር ሲፈጠር ሰው ጋር የምትደበቀው። የኔ እናት አረጀም እሱ አይደለም ስሚኝ። እኔ ስጣላ ማን ጋር ሄጃለሁ? ነገር ማን ጋር ሄጃለሁ? ብሩክ ቅመሜ ተይ በእናትሽ ተይ። ምን ልታወሽ? ተይ እንደዚህ አትበይ። በቃ የዛኔ የነበርኩበትን ስሜት እኔ ነኝ የማውቀው አይደል? አታልቅሽ ያይኝ አይደለ? እኔ ምን አይነት ስሜት ውስጥ እንደነበርኩ አይደል? እኔ ነኝ የማውቀው የዛኔ። ከዚህ በኋላሽ እንዴት ነው ማምን አልወዳትም እንኳን ብትለኝ እንዴት ነው ማምን ነበር? እንዴት ነው ማታንቅም? እኔ ከሷ ጋር ምንም የለኝም። አሁን እዚህ ጋር እኮ ማውራት አስፈላጊ አይደለም። እሺ ተረጋጊ። በቃ ከዚህ ስቶች ሁሉንም እናስተካክላለን። ሁሉንም እናወራለን። እሺ ራስሽን አትቆጥቁመኝ። ስሚኛ እያቃጠልሽ እኮ ነው። ባሎጣ መጣለው ከዚህ ለምን? ኧረ ሃይሚ በእናትሽ እንዳትበይ። ቅመሜ ስሚኛ አትሰሚኝም? ተረጋጊ። በቃ ተረጋጊና ከዚህ ስንወጣ እየጋብሽ ነው። በቃ ከዚህ ስንወጣ እናወራለን። ሁሉንም ነገር በቃ ሁሉንም ነገር አስተካክላለሁ። እሺ 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 ሁሉንም ነገር በቃ የተበላሸውን ቅመምዬ እኔ ለመኝኝ። እሺ በቃ እኔ ለመኝኝ። እኔ ይሄ የተወጠረውን ነገር እኔ ምንም እርግጠኛ አይደለሁም። ምንም እርግጠኛ አይደለሁም። እኔ ላሳድግልህ የኔ አይደለም ሃይሚዬ፣ የኔ አይደለም። ከዚህ በላይ እኮ ምንም ማረጋገጥ የለም ሃይሚዬ፣ የኔ አይደለም። በእናትሽ አሁን እሺ አስፈላጊ አይደለም። አናወራሽ አሁን በእናትሽ ማረጋገጥ የለም እኮ ከዚህ በላይ በቃ መተህ ነበር አይደል? ታፍ ነበር የኔ ልጅ ነው ማለት ነው። እኔ እኮ ይገባኛል ያለሽበት እኮ ይገባኛል። ቅመም ሳልረዳሽ ቀርቼ እኮ አይደለም እኮ። እሺ በቃ ተረጋግተን እና አንቺ አንድ ነሽ። ተረጋግተን እናስብበት። ሁሉንም ነገር መፍትሄ አለው። እሷ የመጣችበትን ነገር እኔ ገብቶኛል። ለተንኮል ነው ቅመም። አሁን የተራሱ ምንድን ነው በላቸው። ቅመም ስሚኝ አበላች ለምራቸው አወቁሽ ሲንዳል አያቶ ነበር አለኝ ነገር ቅመም እዚህ ነበር እኮ ቅመም ስሚኝ። አሁን መደንገጥ የለብሽም። ደህና ነሽ እኮ ብሏል ዶክተር አይደል? አታልቅሽ በእናትሽ። አይንሽ እየቀላ እኮ ነው ቅመም። በቃ
እኔ ብቻችን አንተሽ ምን ይከም አታልቅሽ በእናትሽ አታልቅሽ ምንም ነገር እናስተካክላለን ሚስተካከለው ምንም ልክ ያልሆነ ነገር ነው እንዳለ እኔም እኮ ግራ ገብቶኛል ቅመሜ በመሀል እኮ እኔም ተጨነኩልሽ ግራ ገባኝ እኮ ለምን አገኛት እኔም እኮ ግራ ገብቶኛል ለምን አገኛት እሷ ጋር ለምን መጣ ሲጀመር ራሱ በቃ ለምን መጣ እሺ አንተ እንኳን ጥፋት ባይኖርብህ ለምን መጣ ለምን ልጅቷ ወጥመድ ውስጥ ገባ እንደምትወድ ታውቃለህ አይደለ አንተ ባትወዳት እንኳን እሷ እንደምትወድ ታውቃለህ ልጁ የኔ አይደለም ቅመሜ ልጁ የኔ አይደለም ተይ በቃሽ አታልቅሽ እሺ በእናትሽ ልጁ የኔ አይደለም በብናው ልጁ የኔ አይደለም እኔ እርግጠኛ ነኝ እኔ እንዳላደረኩት ነው ያውቃለሁ ቅመሜ እኮ በብናው ወክሽ እኔ ያላደረኩትን አይሚ የኔ አይደለም ልጁ በእናትሽ ምን ግን አሁን መረጋጋት አለብሽ ከ6 ወር በፊት መጥቻለሁ አልክ አይደል መጥቻለሁ ልጅቷ ካረገዝሽ 6 ወር ነው አለች እሺ ከዛስ እንዴት ልመነሽ አንተን እንዴት አምኜ እንዴት ካንተ ጎን ልደውልሽ እሺ እኔን ልመንሽ አይሚ እኮ ግራ ገባኝ አሁን የተረገዘ ልጅ ነው አሁን ራሷ ካላመነችልኝ እኮ በቃ ልጅ እስኪወለድ ነው መጠበቅ ያለብኝ ታውቂያለሽ አይደል ከዛስ እሺ እኮ በቃ እስከዛ ታከሽኝ እሺ ከዛስ ምን አለ ተመርምሮ ያንተ ቢሆን የኔ ሊሆን አይችልም አይም የኔ በታምር ሊሆን አይችልም ቅመሜ የኔ ልጅ ሊሆን አይችልም አሁን እኮ እዚህ ጋር እንደዚህ ማውራት አስፈላጊ አይደለም ደህና መሆንሽ ነው አይደል ቅመሜ እኔ ደህና ሆናለሁ ደግሞ በደንብ ደህና ሆናለሁ ታከስም ሰው ያሳስበው በቃ እኮ እንደዚህ አታልቅሽ እሺ አሁን እኮ አሞሻል አይደል እንደዚህ አትሁኝ በእናትሽ ፈልጌው ነው ማለት ነው እሺ እኔ እናት እኮ ይገባኛል እኔ እኮ ላንቺ አስቤ ነው ለምን ታስጨንቂኛለሽ በማለት በዛች ልጅ ምክንያት እኮ እኔ ራሴን አጥቼ ነበር አይደል ላንቺ አስቤ እኮ ነው ቅመሜ ራሴን አጥቼ ነበር በዛች ልጅ ምክንያት እኔ ማድረግ ያለብኝን እሺ አደርጋለሁ አንተ ምንድነው የምታደርገው ማድረግ ያለብኝን ሁሉ አደርጋለሁ ሁሌ ማድረግ ያለብኝን አደርጋለሁ ከዛ ታገኛትና ማንኛውም ሰው ወጥመድ ውስጥ ትገባለህ ምን አይነት ጅል ነህ ግን አንተ ቆይ ጅል ነህ የዋህ ነህ ወይስ ክፉ ሰው ምን ልበልሽ አንተ ቆይ እንዴ ማሚ በቃ እሺ እኔ ምን እንደዛ ከማለት ውጪ እሺ ምን ልበልሽ በቃ ብሩኬ እስከ ዛሬ ድረስ እኔ አንተን አላውቅህም ነበር በቃ ለምን እንደዚህ ትሆኛለሽ? ምን ሆንኩ? እኔ እርግጠኛ አይደለሁም። በዚህ እኔ 100% እርግጠኛ አይደለሁም። ልክ ነኝ እኮ ማን እኮ ነው እረዳሻለሁ እኮ እኔ እኮ እረዳሻለሁ እኮ እኔን ተረጂኝ። እሺ እኔ እያሾሽ አይደለም ነው እያሾሽ አይደለም። ለምንድን ነው አይናችሁ መግለጥ የከበዳችሁ? በእናታችሁ እያሾሽ አይደለም። ቅመሜ እኔስ ምን ላደርግ? እኔም እኮ ተጨነኩኝ። እኔም እኮ ግራ ገባኝ ቅመሜ። እኔ አንቺ ብቻ ራስሽን ሁኚ፣ ደህና ሁኚ። በቃ እሱን ነው ፈልገው። ሁሉም ነገር ይስተካከላል። ደህና ነኝ እኔ ደግሞ ደህና ሆናለሁ። አታስብ፣ እሱ አያሳስብም። በቃ የራስህን ህይወት ኑር ከዚህ በኋላ ተወኝ። ምን ማለት ነው? እኔ አንቺ ማጣት አልፈልግም፣ ከአንቺ ጋር መለየት አልፈልግም። እና ከዚህ በኋላ እኔ እናንተ የሚባል ነገር ምን ማለት ነው? የራስህን ህይወት ኑር ማለት ምን ማለት ነው? አንተ እኮ ልጅ ሊኖርህ ነው ከዚህ በኋላ። ሀይሚዬ እርግጠኛ አይደለንም እኮ እሱን አይደለ? እርግጠኛ ነን ቅመሜ ነው ፈርተህ ነው ማመን ያልፈለግህ? እኔ ለምን እፈራለሁ? ብለኝ ለምን እፈራለሁ? ፈርተህ ከሆነ ችግር የለውም። ምንም ያስፈራ ነገር ፈርቼ አይደለም፣ በእናትሽ ፈርቼ አይደለም። ግን በቃ እንላይ ምናምን ናት። እሺ ምን ልሆን አሁን? አብሬ ነው
እርግጠኛ እኮ አይደለም። በእናትሽ እኔን ማታስተኝ ነገር ስንጣላ ደግሞ አንዷ ጋር ሄደህ እንደዛ ልትሆን ነው። ከዛ ከሁሉም ሰው ጋር እየተጣላው እንደዚህ ነው ብሩኬ። እሺ ለሱ እሺ ጥፋቱ እኔ ከፍቶኝ ነበር። የዛ ሰዓት ጥሩ ሙድ ላይ አልነበርኩኝ። መስጠላ ጸብስ ነበር ማለት ካንቺ ጋር መሰዳደብ እኮ ነው ያልፈልግም። እኔ ካንቺ ጋር መጣላት አልፈልግም። ከሱ ልሽሽ እኮ ከሱ መሸሽ ፈልጌ እኮ ነው የመጣሁት። እኔ ካንተ ጋር መጣላት ፈልጋለሁ እኮ። እሺ አትፈልጊ ይሆናል ግን እዚህ የመጣሁት ከሱ ልሽሽ ብዬ ነው። አንተ ስህተት ነው አይደለ? ያኔም እኮ እኔም ፕራንክ አደርጋለሁ ብለህ ነው ችግሮች የተፈጠሩት ነገሮች የሰፉት። ግን እኔ የዛን ሰዓት ራሱ እንደዚህ አስበላክ ነበር። ተጣልተን ራሱ እንደምንታረቅ ነበር የማስበው እኮ። አሁን እንጣላ እንኳን አትበይሽ አንለያይም እኮ አይሚ። ምንም እኮ እርግጠኛ አይደለንም በምንም ነገር አይደል? እኔም እኮ ግራ ገብቶኛል። እንዳንቺ ነኝ እኮ አይሚ ተወዛግቤያለሁ። እኔ አንቺ ሰላም ብቻ ሆኚልኝ በእናትሽ ይስተካከላል ሁሉም ነገር። እንለያይ ግን አትበይ ይሻላል አለልህም ግን አሁን ብቻዬን ተወኝ በቃ። ማልቀስሽን አቁም። ይሄ ለምንድን ነው የምትውልሽ ብቻሽን አይሚ? ማልቀስ አትበይኝ ይለኛል እንዴ? ከዛስ እሺ እኔ ምንም በማላውቀው ነገር ውስጥ እኮ እየሰቃየሁ ነው አይደለ? እንኳን አንቺ ደህና አንቺ እኮ ያንቺን ነገር ጨምሮብኝ ብሶብኛል እኮ ሁሉም ነገር አይደል? ምን አይነት ስሜት ውስጥ እንዳለው እኮ ብናገርም እኮ አይገባሽም። አቅመም ሰውልኪ በቃ ከዚህ በላይ አታወራኝ። እሺ ሰላሙን ይልኝ ብቻ አንቺ በእናትሽ ሰላም ነኝ አይደለሽም? ያስታውቃል እኮ ልክ እንዳለንሽ ፊትሽ። እኔ በእናትሽ እንደዚህ አትበይ። ምን ለያትልኝ መሆን ስላለበት ነው ሁሉም ነገር ነው የሚገባው አይደል? አይመስልም? መሆን ስላለበት ነው የሚሆነው። እኔ አንተን አምንህ ነበር፣ ክብሬ እንደሆንክ ነበር የማስበው። በቤተሰቦች እንደምታስከብረኝ ነበር የማስበው። ገባ አይደለ? እንደዚህ ይሆናል ብዬ አንድም ቀን አስቤ አላውቅም ነበር። የሰው ልጅ ሊጣላ ይችላል፣ ግን በዚህ ልክ ተወኝ በቃ። አሁን አታድክመኝ በቃ። እኔ ይስተካከል። አንተ ትይሃለህ ደምት እኔ ትይሻለህ። እኔ ደግሞ ደክሞኛል። ተወኝ በቃ። ብቻዬን መሆን ነው የምፈልገው። ማውራት ያለብኝን አወራሁት በቃ። ውስጥ ያመኩት ይሄ ነበረ በቃ። በምንም ነገር እኮ እርግጠኛ አይደለንም ማለት ነው። እኔም እኮ ግራ ገብቶኛል። ማረጋገጥ አለ እኔ እኔም ግራ ገብቶኛል እኮ። እሷ አሁን ካላመነችልኝ ምን አደርጋለሁ? ከዚህ በኋላ ልጅ በ9 ወር ይወለዳል። 3 ወር ከዚህ በኋላ ልታገስ? 3 ወር ምን ያክል ዋጋ እንዳለው አታውቅም? ልታገስ 3 ወር ሙሉ። ከዛ ልጁ ተወልዶ ዴኒ ቢሆን ያንተ ልጅ ቢሆን ዴኒው ተመርምሮ ከዛስ? እሺ የኔ ልጅ አይሆንም። የኔ ልጅ አይሆንም። ለምን አትሰሚኝ? ለምን እኔን አትታገሺኝ? የኔ ልጅ አይሆንም። አሁን ለምን አንቺ ትረጋጋሽ? አሁን ከመውጣት ነው የምፈልገው ወደ ቤት ላይ እኮ። እሺ ተረጋጊ። ዶክተሩን ነው አሁን ተረጋጊሽ። እንደዚህ አትሁኝ እንጂ የከማኝ ይስሚኝ። ተረጋጊሽ። እንደዚህ አትሁኝ። እኔም እኮ ግራ ገብቶኛል። እንዳንቺ እኮ ነኝ። እኔም እኮ ምንም የማውቀው ነገር የለም እኮ። እሺ ለምን ማልቀስሽን ማታውቀኝ? እሺ እኔም እኮ እየጨነቀኝ ነው አይደል? እንዴት ነው ያስቻለኝ? ብሩኬ እንዴት ነው ያስቻለኝ? እሷ ጋር መተህ እሷን ለማቀፍ እንዴት ነው የቻልክበት? ቆይ እንዴት አስቻለ? የኔ ልጅ አይደለም። ለምንድን ነው ማታምኚኝ? በእናትሽ እየደከመኝ ነው። የኔ ልጅ አይደለም ከማለት ውጪ ምን ልበልሽ? ቅመም መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ። ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ። ምክንያት አጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር
ብቸኝነት ሰው ማጣት ከበደኝ ብቸኝነት አንገላታኝ ከበደኝ መልካም አድርጌ ተሸፍኖብኝ ራስን ሳይወዱ ተስፋ ማድረጉ ማማጥ ሆነብኝ ጭላንጭል ማጣው ጨለማ ወርሶት ሐዘን በቤቴ እንዴት ስለራመድ መሬቱን ገደል ሆኖ ከፊቴ ብቸኝነት ሰው ማጣት ከበደኝ ብቸኝነት አንገላታኝ ከበደኝ አሁን ለምንድን ነው የማትሄደው? ብትከለተ ቅመም ይዤሽ መሄድ አልፈልግም። በእናትሽ እኔ ደግሞ ብቻዬን ነው እየጨነቀኝ ነው። በእናትሽ ማከም እፈልጋለሁ። ገባህ አይደል? ቅመም ለምንድን ነው ጥዬሽ የምወጣው? እኔ መውጣት ስላለብኝ አስጠልቼሽ ነው። አስጠላሁሽ? እኔም እኮ እየተሰቃየሁ ነው። እኔም እኮ እየተጨነኩኝ ነው። እኔ እኮ ምንም አላውቅም። መሆን ስለፈለኩኝ ነው። በቃ ገባህ አይደል? ጥዬሽ አልወጣም። ለምን ጥዬሽ እወጣለሁ? ገባህ ላይ ልትኖር አይደል እንዴ? ቅመሜ በእናትሽ እንደዛ አትበይ። እኔ ግፍ አታጋቢ በእናትሽ። ደህና ብቻውን እኔ ጥለኝ ብቻ ሄዳት ግን በቃ እኔ አልሄድም። እኮ እኔ ተመምሮ ልጅ አንተ ከሆነ እኮ አብሬሃለሁ። የኔ አይደለም። ለምን አታምኚ? መልመድ አለብህ ከአሁኑ። የኔ አይደለም እኮ ከአሁኑ መልመድ አለብህ። በቃ ተወኝና ሂድ። እኔ ብቻዬን መሆን እፈልጋለሁ። ብሩኬ ብቻዬን መሆን እፈልጋለሁ። በቃ ገባህ አይደለ? እኔ ራሴን ማከም እፈልጋለሁ። ትንሽ ራሴን መጠገን እፈልጋለሁ። በቃ ጥዬሽ መውጣት አልፈልግም እኮ ምግብም አለ ላዝ እኔ ምንም ምግብ አልፈልግም። ለምንድን ነው የማትሰማኝ አንተ? ተረጋጊሽ። ያምሻል ምግብ የተሰራው ለቤት ጠግነው ነው እኮ። እሺ ተረጋጊ። ማስሬ ምግብ የምትለኝ እኔ ምግብ መብላት አልፈልግም። አንቺ ብዬ እኮ ውጣልኝ። በቃ ታልክመኝ ከዚህ በላይ በጸባይ እያወራሁህ ነው አይደለ? ራሴን ተቆጣጠሪ፣ ስሜቴን ተቆጣጠሪ። እንትን እያልክ ካልሆነ እኔ እወጣልሃለሁ። እንዴ ብሩኬ በቃ ብቻዬን ሆይ እሺ ተኝ በቃ ነው እወጣለሁ እኮ በቃ ተኛ ነው። እሺ ተኝና ተኝ ነው እወጣለሁ። ያለምኩ ጉም ሆኖ ሳልጨብጠው ተበተነ የያዝኩት ከስሬ ብቸኝነት በኔ ሆነ መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬን በህይወት መኖሬ የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ
ብቸኝነት ሰው ማጣት ከበደኝ ብቸኝነት አንገላታኝ ከበደኝ ትናንቴም ዛሬ ላይ አንድ ሆነው አሰሩኝ በእንባታ ጠባለው ፈገግታዬም ርቆኝ ነገን እንዴት ልየው መልካም አድርጌ ተሸፍኖብኝ ራስን ሳይወዱ ተስፋ ማድረጉ ማማጥ ሆነብኝ ጭላንጭልም አጣው ጨለማ ወርሶት ሐዘን በቤቴ